በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር አምላክ ምሳኹም ይኹን። ከመይ ውዒልኩም ከመይ ሓዲርኩም። በረከት ናይ ቅዱስ ሚካኤል ምስ ኩላትና ህዝበ ክርስቲያን ይኹን አሜን። የመላእክት አለቃ የቅዱስ ሚካኤል ጸሎትና በረከቱ ምስ ኩላትና ህዝበ ክርስቲያን ይኹን። በአንዲት ሀገር አንዲት ሴት እንደነበረች ተነገረ። ይህችም ሴትን የከበረችን ከፍ ከፍ ያለችን እጅግ የባለጸጋ ብዙ ገንዘብን የነበራት ሴት ነበረች። የመላእክት አለቃ የቅዱስ ሚካኤል ትወድ በየወሩ በፍጹም ደስታን ትጋትን የበዓሉ ማታሰቢያ ታድርግ ነበር። ለድኖችን ለጦም አዳሪዎችን በጎ ታድርግ ነበር። የተራቦቱን ታበላ ነበር። የተጠሙትን ታጠጣ፣ የታረዙትም ታለብስ፣ ሐዘንተኞቹም ታረጋጋ ነበር። የሚተክዙትን ደስ ታሰኛቸው ስለ ከበረውን ስለ ቅዱስ ሚካኤል ስም ብላ። በሃይማኖትን ይህን ስታድርግ ቢስ ገላ ወደቀባት። ይህን ደዌ ክፉ አስጨናቂ ነበር። ሰውነቷ ሁሉ አበጠ፣ ተነፋ፣ መንቀሳቀስም ተሳናት። አካልዋ ሁሉ በእሳትን እንደተቃጠለ ሆነ። ወደ በዓል መድኃኒታችን ላከት። ወዲያውን ወደ ሰው መጡ። በሽታዋን ሁሉ ነገረቻቸው። ብዙ ገንዘብን ሰጠቻቸው። አዱንኝ አለቻቸው። ሕክምና ሰጧትን። ሊፈውሷት የቻለ የለም። አደከማት። ይልቅን ባሰባት እንጂ ለሐኪሞች እየሰጠች ገንዘቧ ሁሉ ጨረሰች። ከሐኪሞቹም በማንም በምን ጤንነት ባላገኘች ጊዜ ወደ ሕያው እግዚአብሔር ለመነች። እንዲህን ብላ ዓይኖቿ አንስታ ወደ ላይ ወደ ሰማይ አቅንታ ድምጿን አስምታ ጨኮችና እንዲህን አለች። የይቅርታና የቸርነትን መልአክ ጌታዬ መላእክት አለቃ የቅዱስ ሚካኤል ሆይ ከዚህን አስጨናቂ ደዌ እንድትፈውሰኝ እለምንሃለሁ። እኔም ለቤተ ክርስቲያንህን 12 ወቅቴ ወርቅን እሰጣለሁ። መታሰቢያን በየወሩ አደርጋለሁ። ከዚህን በኋላ ዘመዶቿን በቤት ሰዎቿን ወደ እግዚአብሔር እንድለምንበትን እንድማጸንበትን የመላእክት አለቃ የቅዱስ ሚካኤል ስም ፈልጋችሁ አምጡልኝ አለቻቸው። ወዲያውን በገብታ የተሳለም የቅዱስ ሚካኤልን ስዕል አመጡላት። ያን ጊዜም የቅዱስ ሚካኤል አማላጅነት በቁርጥ ልቦና አምና ተነሳች። ተቀብላ አቅፋ ተሳለመችው። እየሰገደች እንዲህን እያለች የመላእክት አለቃ የቅዱስ ሚካኤል ሆይ እርዳኝ፣ ከዚህን አስጨናቂ ደዌን ፈጽመን አድነን። ዓለምን ሁሉ ፈጥሮ የሚገዛ በእግዚአብሔር ፊት የምትቆም ስለ ሰውን ወገን ሁሉ የምትለምን የምትማልድ አንተ ነህና ስለ ባሪያህና ኃጢአትን እግዚአብሔር እንዲምረኝ ይቅር እንዲለኝ የሚያስጨንቅን ከዚህ ደዌን እንዲፈውሰን ለምንልን አሳስብልኝ አለች። የመላእክት አለቃ የቅዱስ ሚካኤል ሆይ አንተን ተስፋ አድርጌ ያለሁና በጸሎትን ታምኛለሁ። ከዚህን ደዌ ሕማም ብትፈውሰኝ ጤነኛ ብታድርገኝ በልሞናህን አማላጅነት በርታት የፈጣሪህን የይቅርታን የቸርነትን ነጠብጣብን ቢደርሰኝ ደህና ቢሆን እኔ ባሪያን መታሰቢያን ከማድረግ አላቋረጥም። በብዙ እንባ በመራራ ልቅሶ በመንቀሳቀስ ይህን አለች። ከዚህን በኋላ ወደ ቤቷ አገባችውና በመልካም ቦታ አስቀመጠችው። በፊትም መብራትን አበራች። ከዚህን በሌሊትን በጽኑ ደዌ በክፉ ሕማም ስትሳቀይ ሳለች እነሆ የይቅርታን የምህረትን መልአክ የመላእክት አለቃ የቅዱስ ሚካኤል በሌሊት ራእይ ተገለጸላት። ወደ ቤቷን ገብቶ ከራስጌዋ ቆመ። ብርሃኑም በቤት ሞላ። እንዲህን እንደ ቀንም ሆነ። ጎኗ መታ መታ አደረጋት። ያን ጊዜ ከእንቅልፏ ነቃች። ተነስታም አየችውና ደነገጠች፣ እንደሞተችም ሆነች። ራእይ ከዚያ አስቀድሞ አልተገለጠላትም ነበርና እጅኗን ዘርግቶ ቀሰቀሳት። በፍርሃትም አረቀላት። እንግዲህን በጠዋት ተነስተሽ ቀንዴል ከሚበራ መብራትን ውስጥ ዘይት ወስደሽ መላ ሰውነትሽን ቅቢው፣ በጥሩ ውሃን ታጠቢ፣ ጥቂትን በውሃ ውስጥ ጨምረሽ ጠጪ። ከዚህ ደዌሽን ትድኛለሽ።
ነገር ግና የተሳልሽውን ስለትሽን ሳታድርጊ እንዳትቀሪ አላት። ከዚህን በኋላ ሲጠባ ከእንቅልፏ ስትነቃ ያችን ሴትን ፈጥና ተነሳች። የእግዚአብሔር መልአክን እንዳዘዛት አደረገች። ወዲያውም ዳነች፣ ጤንነቷ አገኘች። ከሰውነቷ እንደ ውሃ ፈሳሽን ያለ ነገር ወጣና ያን ጊዜ ዳነች። ከዚህን በኋላ የተሳለችውን ስዕለቷ 12 ወቅት ወርቅን ለቤተ ክርስቲያን ሰጠች። በረከቷ ይደርብን። ከዚህን ጊዜ ጀምሮ በእድሜዋ ሙሉ የመላእክት አለቃ የቅዱስ ሚካኤል መታሰቢያ ከማድረግን አላቋረጠችም። የቅዱስ ሚካኤል በዓል አላስተጓለችም። እስክትሞት ድረስን ስለ ቸርነቱን በፍጹም ልቧ እግዚአብሔር ስታመሰግን የቅዱስ ሚካኤልን ድንቅ ስራውን ስትመሰክር በቅዱስ ሚካኤል አማላጅነት እንደተፈወሰችን ለሁሉ ስትናገር ኖረች። በመላእክት አለቃ በቅዱስ ሚካኤል አማላጅነት ወደ መንግስተ ሰማይም ገባች። በረከቷ ይደርብን፣ እኛንም ይጠብቀን አይለየን፣ ያድነን ይታደገን። በአማላጅነትን ያመነን የጥምቀት ልጆችን ሁሉ ያመነውን በከንፈቹ ይሰውረን። የበደል ሐሩርን እንዳያጠውልገን፣ ገሃነመ እሳትን እንዳያቃጥለን በአማላጅነቱ ጋሻ ይሰውረን። የጠላትን ጦርን እንዳይወጋን ከነፍስና ከስጋ ደዌ ኃጢአትን ይፈውሰን። የኃጢአትን ሞትን እንዳያገኘን በየዕለቱ በየሰዓቱ ይጎብኘን። አሜን። የዘመኑ ሐዘንን እንዳያስተክዘን ከመውደቅን ያድነን። አሜን። መልካም በዓሉ ለማድረግን የተሰበሰብነውን ለዘላለም አሜን ይሁን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በመጋቢት በ12 ቀን በዚህችን ዕለት የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ ነው። በዚህችን ቀን እግዚአብሔር ቅዱስ ሚካኤልን ወደ ፈላስፋ ወደ በልዓም ልኮታልና ባላቅ እስራኤልን ይረግምለት ዘንዱ በጠራውን ጊዜ በገደናውን በፊትን ቆሞ አስደነገጠው። አህያውን በሰው አንደበትን እስክትናገር ድረስን እርግማን በረከትን ለወጠው። የጥምቀት ልጆችን ሁሉ እግዚአብሔር የመላእክት አለቃ በቅዱስ ሚካኤል አማላጅነት ይጠብቀን ለዘላለም አሜን። ነዓም አሜን። በረከተ ቅዱስ ሚካኤል ምስኩላትና ህዝበ ክርስቲያን ሁሉ ከኩሉ ክፉ ዘበለ ይድህነና ከምንፈርሖ መከራ ደሞ ይሰውረና አሜን። አሁንም ወንድሞቼ በቀና ልብ የመላእክት አለቃ የቅዱስ ሚካኤል ስም እንጥራ። ከእግዚአብሔር ጸጋ ይለምንልን ዘንዱ ዳግመኛው በመላእክት አለቃ በቅዱስ ሚካኤል አማላጅነት በጌታችን በእናት በሁለት ወገን ድንግል በምትሆን በእመቤታችን በቅድስት ድንግል ማርያም አማላጅነት ለዓለም ሁሉ ከእግዚአብሔር ዘንዱ ምሕረት እንደሚሰጥ እነግራቸዋለሁ። በረከቱ ይደርብን። ከኩሉ ክፉ ዘበለ ደማ ይድህነና ከንፈርሖ መከራ ደማ ይሰውረና። ይሄን መጽሐፍን ያጻፈውን ያነበበውን የተረጎመውን ቃሉን የሰማውን እግዚአብሔር መንግስተ ሰማያትን አንድ አድርጎ ይቅር ይበለን። እግዚአብሔርን በወቀሰና በፍርድ ጊዜ በመላእክት አለቃ በቅዱስ ሚካኤል ክንፍ ጥላ ይሰውረን። የልመናው አማላጅነት የሱ በረከትን ልመናውን ረድኤቱን ከኛ ጋር ይኖር ለዘላለሙ አሜን። በረከቱ ከኛ ጋር ይሁን። በቃል ኪዳኑ ይደግፈን። አሜን።